ዛሬ የማሳያችሁ ፖፖ ላይቭን ከፍታችሁ ስራ ለመጀመር እንዲያስችላችሁ ያከፋፈት ዘዴው የተወሰነ እንግዲህ ከልምድ እንዳገኘው ትንሽ አስቸጋሪ ይሆናል ማለት ነውና ፕሮሲጀሩን አሳያችኋለሁ። በሁለት መንገድ እንዴት እንደምትከፍቱት አሳያችኋለሁ ማለት ነው። ስለዚህ የመጀመሪያው የሚሆነው ፖፖ ላይቭን የምናወርድበት ስልካችሁ ላይ ትሄዱና ፕሌይ ስቶር እቺን ፕሌይ ስቶርን ማከባትን አሁን የምትዋት እቺን ማከባትን እቺን ተነኩና አብረን እንክፈት ማለት ነው። ከፈትን እንደዚህ ያደረግን ከዚያ ኦፕን ብሎ ይመጣላችኋል ማለት ነው። ከዛ በፊት ግን እኛ ምን ማድረግ አለብን? ሰርች ማድረግ አለብን። ሰርች ማድረግ ፕሌይ ስቶርን ስንነካ ሰርች ማድረጊያዋ ትመጣለች። ፖፖ ላይቭ እጽፋለሁ ማለት ነው። ፖፖ ላይቭ የሚለውን እጽፋለሁ እዚህ ጋር። ይሄው ፖፖ ላይቭ ስጽፍ ፖፖ ላይቭ እቺ ነች አፕሊኬሽኗ። ፖፖ ላይቭ አፕሊኬሽን እቺ ነች። ይሄው ታያችኋል የማከባት ማለት ነው። ስለዚህ ኦፕን የሚለው የኔ አውርጀው ስለቆየ ነው። እናንተ ላይ ግን ምን ብሎ ነው የሚመጣው? ኦፕን ሳይሆን የሚለው ምንድነው? ኢንስቶል አድርጉት ብሎ ነው የሚመጣው። ኢንስቶል ማለት ልክ እንደዚህኛው እቺ ኢንስቶል የሚለው ወርድ ይሄ ነው፣ አይጠፋችሁም። ይሄ ኢንስቶል ብሎ ይመጣል ማለት ነው። ስለዚህ ኢንስቶል የሚለውን ትነኩና ቀጥታ የሚሞሉ ፎርማሊቲዎች አሉ፣ እነሱን ታሟላላችሁ። ይሄ የመጀመሪያው መንገድ ነው። ቀጥታ እናንተ ይሄ ኢንፎርሜሽን ያለው ማንኛውም ሰው ፕሌይ ስቶር ላይ ገብቶ የተለያዩ አፕሊኬሽኖች ማውረድ እንደሚችለው ሁሉ የምታወርዱበት መንገድ ነው ይሄ ማለት ነው። ሁለተኛው መንገድ ምንድነው? በቴሌግራም ወይም ደግሞ ሊንክ ሲልክላችሁ፣ አሁን ለምሳሌ እኔ ቲክቶክ አካውንቴ ላይ ምንድን አለ ሊንክ አስቀምጫለሁ። ቲክቶክ አካውንቴ ለሚገባ ሰው ሊንክ አስቀምጫለሁ እና እኔ ቲክቶክ ላይ ሲገባ ማንኛውም ሰው ምንድነው የማደርገው? ስንቱ እኔ ቲክቶክ ስለዚህ ይሄ የኔ አካውንት ነው ማለት ነው። የሚታያችሁ ከሆነ ይሄ የኔ አካውንት ነው። ኤግዛምፕል ነው የምነግራችሁ። ይሄ የኔ አካውንት ነው። ይሄ ፕሮፋይሌ ነው። ስለዚህ እዚች ጋር እንገባና የኔ ዩዘር ኔሙ ይሄ ስንቱ 9151 ነው። ስለዚህ እቺን እንነካና እንገባለን። ስንገባ ልክ አሁን እንደምታዩት እዚህ ጋር ሊንክ ተቀምጧል። ሊንክ አለ፣ ይታያችኋል አይደል? እቺ ሊንክ አለች። እቺ ያከበብኩባት ሊንክ አለች። ከዚያ ምንድነው የምናደርገው? ሊንኳን እንነካለን። ስንነካ ቀጥታ ይዞን ይመጣል። ይዞን ሲመጣ ይሄ የምታዩታል አይደል? ኮንቲኒው የሚለውን እንነካና እንከፍተዋለን። ይሄው ስንነካው ቀጥታ ይዞን ይመጣል ማለት ነው። አለው እንላለን። ይሄ ይዞን ይመጣል። ይዞን ሲመጣ ይታያችኋል ሊንኩ እዚህ ጋር። እቺ ያከበብኳት እቺ ሊንኳ ነች። እቺ ያከበብኳትን እንነካና ዳውንሎድ እናደርጋለን ማለት ነው። አሁን የምታዩት ይሄ መጣ ማለት ነው። ይህ ሲመጣ እቺ ያተታች አሁን እያከበብኩባት ያለሁት ይቺን ዳውንሎድ የምትለዋን እንነካና እንገባለን ወደ ውስጥ። አሁን እዚህ ከደረስን በኋላ ልክ እንደምታዩት ብዙ አማራጭ ይሰጠናል። ሎጊን ዊዝ ጎግል ይላል፣ ዊዝ ፌስቡክ ይላል። እንደገና ደግሞ ከገባን እዚህ ውስጥ ደግሞ ምንም አለ ሌላም በስልክ አማራጭ መግባት ትችላላችሁ። ስለዚህ እናንተ በሚመቻችሁ መግባት ትችላላችሁ ማለት ነው። ሌላው እዚህ ጋር ይቺኛዋ ፓርት ትታያችኋለች። ይቺ አግሪ ማድረግ አለባችሁ ማለት ነው። አግሪ ማድረግ አለባችሁ። የማንኛውም አፕሊኬሽን ፕራይቬሲ ፖሊሲ ያለው እቺን አግሪ ታደርጋላችሁ ማለት ነው። ስለዚህ አግሪ ስታደርጉ ቲክ ስታደርጓት ይሄው ቅድም የናት ባዶ የነበረችውን ቲክ ስነኳት አግሪ ያደረጋችሁ ማለት ነው። ከዛ ቀጥሎ የምታደርጉት ምንድነው? እኔ አሁን መግባት የምፈልገው በጎግል ነው። በኢሜል አድሬስ ስለሆነ መክፈትና ማሳየት የምፈልግ ለእናንተ ባይዘው ይሄ ገጽ የምታዩት ገጽ ቅድም በነገርኳችሁ በመጀመሪያው ሜትድ ከአጠቃላይ ከፕሌይ ስቶር ቀጥታ ሄዳችሁ ብትወርዱትም ኢሚዲየት ፕሮሰስ አድርግልን ስትሉት ኦፕን ስትሉት የምትደርሱ እዚህ ጋር ነው።
ወይም ደግሞ ሰው ሊንኩን ልኮላችሁ በቴሌግራም ቢሆን ቅድም እኔ እንዳሳየኋችሁ ቲክቶክ ላይ ገብታችሁም ሊንክ ነክታችሁ ብትመጡ ሲከፍት እንደዚህ ነው የሚከፍተው። ለሁሉም አንድ አይነት መሆኑን እንድትረዱ ነው። ከዚያ የምናደርገው ምንድነው እኔ አሁን በጎግል ነው የምፈልግ ብያችሁ እዚች ጋር ይችን ጫናታለሁ። አሁን ይችን ጫናትና በዚህ እንዲያስገባኝ እንትን ላለው። ስለዚህ ብዙ የኢሜል አድሬስ ነው ያለኝ እኔ አሁን በዚችኛዋ ኢሜል አድሬስ ከፍታለሁ ማለት ነው። በዚችኛዋ ያልተያዘች ነች፣ በዚች ከፍታለሁ። እናንተ ኢሜል መክፈት ትችላላችሁ ከሌላችሁ፣ ቀላል ነው በጣም። እሺ ከዛ በዚችኛዋ ነው እኔ የምከፍት፣ ይችን እነካለሁ ማለት ነው። አሁን ይችን ስነካ ወደዚህ ይዞኝ ይመጣል። ስለዚህ አግሪ አድርጊ ይለኛል። አግሪ አደርጋለሁ። አግሪ አደርጋለሁ። ይችን ነካው፣ አግሪ ያልኩት። ከዛ ፕሮሰስ እያደረገ ነው፣ እንጠብቀው። እሺ አሁን እዚህ ገጽ ላይ ደርሰናል። እዚህ ገጽ ላይ ደረስን። እዚህ ገጽ ላይ ፐርሰናል ዳታ የግድ መሞላት ስላለበት ማለት ነው። ስለዚህ እዚህ ጋር ምንድነው ስም ነው የሚጠይቀው። ስማችሁን ትሞላላችሁ እናንተ የፈለጋችሁትን ስም ሙሉ። እዚህ ጋር ለምሳሌ እኔ አሁን ማንን በለው፣ ለምለም እንበለው። ለምለም አለው። እሺ ለምለም ካልን በኋላ ታች በርዝ ዴት ይጠይቀናል። እዚሁ ያለውን ራሱን እጠቀማለሁኝ። በርዝ ዴት ይታያችኋል። ይሄ የትውልድ ቀን ነው። ይሄን መጠቀም ትችላላችሁ፣ ሌላ መጠቀም ትችላላችሁ። ከዛ እንደገና እዚህ ጋር ተሞልቶ ኢትዮጵያ ካንትሪ ምረጡ ይላችኋል። እዚህ ጋር ካልተመረጠ እናንተ ልክ ትገቡና ትመርጡለታላችሁ። ካልተመረጠ እዚህ ጋር ልክ ይሄው እንደዚህ ያመጣላችኋል። ወደታች እንደዚህ ስክሮል አድርጋችሁ ኢትዮጵያ የለችበት ፓርት ላይ ኢ ላይ ስንደርስ ይሄው ኢትዮጵያ መረጥንለት ማለት ነው። ስንመርጥለት ያመጣልናል ራሱ ይሄው ኢትዮጵያ እንሞላለን ማለት ነው። ከዛ ወንድ ሴት፣ ይሄው ሴት መረጥኩለት ማለት ነው። እናንተ ይሄን ትሞላላችሁ፣ ስም ትጽፋላችሁ። እነዚህ የግድ ናቸው ማለት ነው፣ የግድ ናቸው። ከዛ ፕሮፋይል እዚህ ጋር እችን ትነኩና ምንድነው ፎቶ ታስገባላችሁ እንዲያነሳችሁ፣ ወይም ደግሞ ከፎቶ አልበማችሁ መምረጥ ትችላላችሁ ማለት ነው። ከፎቶ አልበማችሁ መምረጥ ትችላላችሁ። ብቻ እዚህ ጋር ምን እንዲገባለት ይፈልጋል? ፎቶ እንዲገባለት ይፈልጋል ማለት ነው። ለምሳሌ ምን እንስጠው? ይሄው ፎቶ አስገባሁ ማለት ነው። ፎቶ ታስገቡለታላችሁ። የምታስገቡት ፎቶ የራሳችሁ እንዲሆን ነው የሚፈልገው፣ ምክንያቱም ኋላ ቬሪፋይ አይሆንም ማለት ነው። ከዛ ይሄንን ከሞላን ፊሜል የሚለውን ቲክ ካረግን ይሄው ሰብሚት ይላችኋል። ራሱ ሰብሚት ብሎ ያመጣላችኋል። ስም ጻፍን፣ የትውልድ ጊዜ ጻፍን፣ ሀገር መረጥን፣ ወንድ ሴት መሆናችን የግድ ነው። ወንድ ሴት የሚለውን ተጠንቅቃችሁ፣ የወንድ ታስክ ሌላ ነው፣ የሴት ታስክ ሌላ ነው። በስነ ስርዓት መርጣችሁ ሰብሚት የምትለዋን ትነኳላችሁ ማለት ነው። ሰብሚት የምትለዋን ነክተን ስንገባ እንግዲህ ፕሮሰስ እያደረገ ነው። ኮንፊርም በይኝ ይላል። ይሄው ኮንፊርም እችን ትነካላችሁ። ይሄው ከዛ ስልካችሁ ጋር እንደዚህ ይመጣል። አሎ በሉት ፖፖ ላይቭ ቱ ሴንድ ዮር ኖቲፊኬሽን አሎ። ከዛ በሚገርም ሁኔታ እንደዚህ ሆኖ መጣላችሁ ማለት ነው። ይሄ ፔጅ ይታያችኋል። ሆም ፔጅ ይባላል። እዚህ ፔጅ ላይ መጣችኋል። አይሲ በሉት ይሄንን። እዚህ ፔጅ ከደረሳችሁ በኋላ ቀጥታ ምንድነው የምታደርጉት? እችን የአምፖል ቅርጿን ትነካላችሁ። የአምፖል ቅርጿን። ከዛ በፊት ግን እንደገና ላሳያችሁ ይሄንን ትንሽ ግር ስለሚል ማለት ነው። 5 ቁልፎች አሉ። ይሄ ሆም ፔጅ ነው። በቃ ሲከፈት እዚህ ጋር 5 እዚህ ጋር ላይቭ የሚል አለ። ላይቭ የምንገባበት እዚህ ጋር የኩባያ ቅርጿ አለች፣ ፓርቲ የምንገባበት እዚህ ጋር ደግሞ ልክ እንደ ቲክቶክ ምንድነው የምንለጣጥፍበት አለ ቪዲዮ ምናምን። እንደገና ታች ላይ እዚህ ደግሞ ሜሴጅ መጻፍ ያለች። ከዛ መጨረሻዋ ደግሞ አምፖል ቅርጽ አለች እዚህ ጋር። አሁን በዋናነት የምንገባ የት ጋር ነው? አምፖል ቅርጿ ላይ ነው ማለት ነው። የአምፖል ቅርጿ ያት እቺ እያከበብኳት ያለች በቀኝ ዳር ላይ መጨረሻ፣ በቀኝ እቺ ዳር ላይ መጨረሻ
እሷን እቺን ነክተን እንገባለን። እቺን ነክተን ከገባን በኋላ ቀጥታ የምታደርጉት ምንድነው ስክሮል ታደርጋላችሁ። ይሄ ፕሮፋይላችሁ መጣ። እዚህ ጋር ቅድም የሞላችሁት ፎቶ አለ። እናንተ መሙላት ያለባችሁ የራሳችሁን ነው እንደነገርኳችሁ። ስለዚህ ወደ ታች ስክሮል ታደርጉትና ማይ ኤጀንሲ የሚል ታገኛላችሁ። ማይ ኤጀንሲ ይሄው እዚህ ጋር ማይ ኤጀንሲ ገባችሁ። እዚህ ጋር ገብታችሁ ስትነኩት ይሄ ይመጣላችኋል። ይሄ መጣ። እንደምታዩት ሜትድ 1 ሜትድ 2 ይላል። እናንተ በሜትድ 1 ቀለል የሚለው ስለሆነ እዚች ጋር ፕሊስ ኢንተር ኤጀንት አይዲ ይላል። ሶ ምንድነው የምታደርጉት? እዚህ ጋር ኤጀንት አይዲ ታስገባላችሁ ማለት ነው። ኤጀንት አይዲ ታስገባላችሁ። እዚች ጋር ኤጀንት አይዲ ታስገባላችሁ። ለምሳሌ አስገብቼ ላሳያችሁ። አሁን ይሄ 28 70 84 50 እንደዚህ ታደርጉና ሬጂስተር ጎ ትሉታላችሁ። ጎ 28 70 84 50 እቺ ምንድነች? እቺ ኤጀንት አይዲ የኔ ኤጀንት አይዲ ነች። በአጋጣሚ ሁላችሁም ስትገቡ ኤጀንት አይዲ የግድ ያስፈልጋችኋል። ስለዚህ የኔ ኤጀንት አይዲ 28 70 84 50 ነው። ስለዚህ ማንኛውም የሚገባ ሰው ያለ ኤጀንት ስራ መስራት አይችልም። ስለማይችል ኤጀንት መያዝ፣ ደጋፊ መያዝ፣ አስተማሪ መያዝ በጣም ወሳኝ ስለሆነ ኤጀንት አይዲ እዚች ቦታ ላይ ተሞላላችሁ ማለት ነው። ከዛ ይሄን ተሞላችሁ በኋላ ሁለተኛው ይቺ የምትዋት ይቺ ፕሊስ ኢንተር የምትለዋን ድጋሜ ትነካላችሁ። እዚህ ጋር ጻፋችሁ ድጋሜ ይቺን ፕሊስ ኢንተር የምትለዋን አብረን እንንካ። ፕሊስ ኢንተር ስትሉት ሪማይንደር ብሎ ያመጣላችኋል። ኮንፊርም የምትለዋን ትነካላችሁ። ኮንፊርም የምትለዋን ትነካላችሁ ማለት ነው። ኮንፊርም የምትለዋን ተነኩና እችን ቴክ እናደርጋለን። አብረን እናድርግ። ይሄው ኮንግራቹሌሽን ብሎ ዲር ለምለም ቅድም የሰጠናት ሴት ለምለም ትባለች አይደል? ይሄው መጥቷል። ይሄው መጣ። ይሄው ቲክ አድርጓል። አለቀ። ከታች ወርደን ታች ላይ እችን ቆይ ለሁላችሁ ብዙ ሰው የሚሳሳትባት ስለሆነች ታች ላይ ይችን የምትዋት ያት እዚህ ስር አይ ዋንት ቱ ኳይት ይችን በፍጹም መንካት የለባችሁ። በፍጹም በቃ ይሄ የሚነካበት ጊዜ ያለው ጊዜው ገና ነው። ኤጀንት ስትሆኑ ነው የሚነካው። አሁን ግን ሆስት ናችሁ። እቺ በቃ ራይት አላችሁ አይደለም? ከዚህ በኋላ የምታደርጉ ምንድነው የስልካችሁ መውጫ ያት እቺ ትታያችኋለች። እቺን ተነኩና ትወጣላችሁ ወደ ውጭ። ወደ ውጭ ወጣችሁ። ከዚያ መለሳችሁ ማለት ነው። ሲመልሳችሁ የምታደርጉት ምንድነው ሁለተኛ ቬሪፋይ አካውንታችሁ ቬሪፋይ አልሆነም፣ ቬሪፋይ ታደርጋላችሁ። ይቺ የምትታያችሁ ኤዩቲኤች ምትላለች። እሷን እንነካለን። አብረን እንንካ። ሲመጣ ምንድነው ይሄ ፌስ አውተንቲኬሽን ይላል። ባይንድ ፎን ይላል። ፎናችሁን አስገቡ፣ ግን የራሳችሁ ፎን ተጠንቀቃችሁ። ይሄ ገንዘብ የሚሰራበት አካውንት ስለሆነ ወደፊት ራሳችሁ ያወጣችሁት ቢሆን ጥሩ ነው። ከሌለ ለጊዜው ይቅርታ፣ ከሌለ ለጊዜው ግን ማለፉ የተሻለ ይሆናል ማለት ነው። ችግር የለውም፣ አያስቸኩልም። ባይንድ ማድረጉን ሌላ ጊዜ እንዳሳለን ብዙ ነገር ስለሚያስፈልገው። ፌስ አውተንቲኬሽን የምትለዋን እችን ትነኩና ጎ ብላችሁ ትገባላችሁ ማለት ነው። ጎ ብላችሁ ትገባላችሁ። ስለዚህ እዚህ ደረሳችሁ። እንደምታዩት እዚች ውስጥ አፕሎድ ክሊር ፎቶ ኦፍ ዮር ሰልፍ ይላል። የራሳችሁ ክሊር የሆነ የሚታይ ከ6 ወር ወዲህ የተነሳ ፎቶ ነው የምታስገቡ ማለት ነው። ስለዚህ አፕሎድ የሚለው የት ጋር ነው? እዚች ጋር ነው። ይሄንን አቮይድ ከቨር ሽፍንፍን ያለ ነገር ካላ አስወግዱ ነው። ላይት ይኖረው፣ መልካም ላይት ቢኖረው ጥሩ ነው፣ ያልበዛ ያላነሰ እና ከ18 ዓመት በታች የሆነ ሰው ደግሞ አይፈቀድም ነው የሚለው። እዚህ ማይነርስ አይፈቀድም፣ ከዛ በላይ መሆን አለባችሁ ነው የሚለው። ስለዚህ የግድ 17 እና 16 ዓመት ልጆች መስራት ከፈለጉ የግድ እድሜያቸውን ከዛ በላይ አድርገው መሙላት ይጠበቅባቸዋል ማለት ነው። ስለዚህ ይሄን ካደረግን በኋላ ስታርት ሰርተፊኬት የምትለዋን እናካታለን። አፕሎድ ፎቶ ስናደርግ እዚህ ጋር ፎቶ ይመጣልናል። አፕሎድ ስንለው ከጋላሪ ነው የሚያስመርጠን። የራሳችንን ከ6 ወር ወዲህ የተነሳነው ፎቶ እንሞላና እዚህ ጋር ፎቶ ይገባልናል። የራሳችን ፎቶ መሆን አለበት። የግድ እዚህ ጋር የራሳችን ፎቶ መግባት አለበት ማለት ነው። ከዛ
ስታርት ሰርተፊኬት የምትለዋን እንነካለን። ስንነካ ምንድን ነው የሚመጣው? አፕሊኬሽኑ ራሱ አሻንጉሊት ይልክልና ፎቶ ካሜራ ይልክልናል። አውተንቲኬት መሆን አለበት። አካውንታችን አውተንቲኬት ካልሆነ በጣም በብዙ ምክንያት፣ አንደኛ አሻንጉሊት ነው፣ ሰው ነው የሚሰራው፣ ሮቦት ነው የሚለውን ለማረጋገጥ፣ ሁለተኛው ገንዘብ የሚሰራበት ፕሮፋይል ስለሆነ እዚህ አፕሊኬሽን ስለሆነ እዚህ አፕሊኬሽን ላይ ባይ ዘ ወይ ከአንድ አካውንት ውጭ አይቻልም። ቬሪፋይ መሆን የሚችለው ህጋዊ አካውንት አንድ ብቻ ነው ያለው፣ አንድ ሰው አንድ ብቻ። እና በዛ ምክንያት እዚህ አፕሊኬሽን ውስጥ ገብታችሁ ስትሰሩ ብሽሽቅ፣ ስድድብ፣ ሌላ ነገር ምናምን የለም። በጣም ደስ የሚለው እና እኔም በጣም ክብሬን ጠብቄ የምሰራው ስለሆነ በጣም እወደዋለሁ። እና ለምንድን ነው እንዲህ ሰው በፈለገው ከፍቶ በፈለገው ተሳድቦ በፈለገው ወጦ መሄድ የሚችልበት አፕሊኬሽን አይደለም። በጣም ኦልሬዲ እንትን ያለ ነው፣ ሌጋል እንትኑ ጠበቅ ያለ ስለሆነ ማለት ነው። ስለዚህ ስታርት ሰርተፊኬት ብላችሁ ቀጣይ ስቴፕ ያስገባችኋል። ነገር ግን እዚህ ጋር እንደምታዩት በቀይ ጽፎብኝ ያለ እኔ ምንድን ያለ ፕሊስ አፕሎድ ኤ ክሊር ፎቶ ኦፍ ዮር ሰልፍ ፈርስት ነው ያለ። እዚህ ጋር መጀመሪያ ፎቶ ስላላስገባሁም አያሳልፈኝም ማለት ነው። ስታርት ሰርተፊኬት የምትለዋን አያሳልፈኝም። ይህን እንዲያሳልፈኝ ከፈለኩኝ ልክ እናንተ የምታደርጉት መጀመሪያ አፕሎድ ፎቶ የምትለዋን ነክታችሁ ይችን አፕሎድ ፎቶ ብላችሁ ነክታችሁ ወደዛ መሄድ መቻል አለባችሁ ማለት ነው። ስለዚህ በዚህ ምክንያት ነው እኔ ያላስገባኝ ማለት ነው። እናንተ ግን ኦልሬዲ እኔ ይሄ ሁለተኛ ሶስተኛ አካውንት ስለሆነ ቬሪፋይ ማድረግም ስለማልችል ነው ለእናንተ ለማሳየት ያህል ነው እዚህ ድረስ የመጣሁት። ሶ ይሄንን ጨረስን ማለት ነው። ይሄንን ስጨርሱ ፎቶ ይሰጣችኋል፣ ራይት ያደርግላችኋል። እዚህ ጋር እንደዚህ ራይት ምልክት ይሰጣችኋል ማለት ነው። ፌስ አውተንቲኬሽን ጨረሳችሁ ማለት ነው። ከዛ በኋላ ተመልሳችሁ እንግዲህ ባክ ትላላችሁ። በዚች እቺ ባክ መብያ ያለች አይደለም፣ በሷ ባክ ትሉና ባክ ብላችሁ ተመለሳችሁ። አሁንም ባክ ትላላችሁ። እዚህ ጋር ይሄው ባክ ስልካችሁ ባክ እያላችሁ ትመጣላችሁ። እንግዲህ እዚህ ጋር ደረስን። ይሄም እንደምታዩት በጣም ብዙ እንትኖች አሉ አይደል? ይታያል። አዎ። ስለዚህ ምንድነው የምናደርግ? የመጀመሪያዋን ላይቭ የምትለዋን እንነካለን። እዚህ ጋር እንደሚታያችሁ ብዙ ነገሮች አሉ። ለምሳሌ ምን አለ? ሰርች ባር አለች እዚህ ጋር። እቺ ሰርች ባር ትታያችኋለች። ሰርች ባር ትታያችኋለች። ሰርች ባር አይቺ እዚች ጋር እቺን እንነካታለን። አብረን እንንካት። ይሄው ሰርች ባር መጣልኝ። ከዛ እዚህ ጋር እንደሚታያችሁ እቺ ምን ትላለች? አይዲ ነምበር ኦር ኒክኔም ትላለች። እኔ ጋር ለመምጣት ብትፈልጉ ኤግዛምፕል ማሳያችሁ ከኔ አንፃር ስለሆነ ማለት ነው። አሁን ለምሳሌ 28 7 84 50 ይሄው ሰርች ታደርጋላችሁ። እዚህ ጋር ሰርች ታደርጉና ታች ላይ ያለች ሰርች መፈለጊያ ከኪቦርድ ስር ሰርች ስታደርጉ ይሄው ስንቱኬ ይመጣላችሁ ማለት ነው። እዚህ ጋር ስንቱኬ ብሎ እዚህ ጋር ይመጣል። ስለዚህ ይሄን ፕሮፋይሌን ምን አደርጋለሁ? አሁን እቺን ፕሮፋይሌን ምልክት እናደርግና ይታያችኋል አይደለ? እቺ እኔ ፕሮፋይል እዚህ ጋር እቺ ያከበብኳት ማለት ነው። እሷን አብረን እንንካ። ነክታችሁ ትገባላችሁ እንደዚህ። ያው ኔትወርክ ትንሽ ስለያዘው ፕሮሰስ እያደረገ ነው። እስከዛው እናንተ ፎሎ የምትደረግ ይቻለችን ፎሎ ምልክት ነች። ፎሎ ማድረግ ትችላላችሁ። ፎሎ ነክታችሁ ፎሎ ማድረግ እቺን ያሳያችሁ እቺ ፕላስ የሰው ምልክት አለች አይደል? እቺን ነክት ታደርጉና ፎሎ ትላላችሁ ማለት ነው። ከዛ ፎሎ አደረጋችሁ። እንደገና ሲስተሙን ከፈተልን። አሁን የምናደርገው ምንድነው? እቺ የምትታያችሁ ያቺ ፓርቲ ትላለች። እኔ ያለው ፓርቲ ላይ ነኝ ማለት ነው። የኔ ፕሮፋይል በትልቁ መጥቶ ፓርቲ ላይ ነኝ። ላይቭ ላይ ቢሆን ደግሞ እቺ ያከበብኳት ላይቭ ትል ነበር ማለት ነው። ስለዚህ አሁን አብረን እንካ ፓርቲ የምትለዋል ፓርቲ ነካሁኝ። ኦኬ ይሄ ፕሮሰስ እያደረገ ነው። ትንሽ ኢንተርኔቱ ደከም ያለ ስለሆነ ዊክ ሲሆን እንደዚህ ይሆናል ሁልጊዜ። እቺን ነካው። እንጠብቀው ትንሽ እንጠብቀው። ኔትወርክ ያው አንዳንዴ እንደዚህ አዛ ያደርጋል።
ከምንፈልገው በላይ ሰዓት ወሰደብን። የኔትወርክ ችግር ነው እንግዲህ። ይዘው ጨርሳችኋል። እዚህ ጋር ያላችሁ እንኳን ብታቆሙ ጨርሳችኋል። ምክንያቱም የት እንደምትሄዱ ኦልሬዲ አሳይቻችኋለሁ። ከዚህ በኋላ የሚመጣው ምንድነው? ድጋሜ ኔትወርክ መለሰኝ። ምንድነው? እዚህ ጋር ይችን ፓርቲ የምትላለች አይደለ? እዚህ ጋር የማይከፍትልን ከሆነ ኔትወርኩ ልንገራችሁ። እዚህ ጋር ምንድነው የምናደርገው? ይቺ ፓርቲ የምትለዋን ስንነካ ኖርማሊ እኛን የት ይወስደናል ማለት ነው? ፓርቲ ቦታ ላይ ይወስደናል። ፓርቲ ቦታ ላይ ደግሞ ወንበር ላይ የተቀመጡ ብዙ ሰዎች ይታያሉ ማለት ነው። ሌላ አዲስ ነገር የለውም። በጣም ብዙ ሰዎች ወንበር ላይ ተቀምጠው እየሰሩ እናገኛቸዋለን ማለት ነው። ቢጫ ወንበርና ሲሊቨር ወንበር፣ ቢጫው የሴቶች ነው፣ ሲሊቨሩ ነጩ ደግሞ የወንዶች ነው። ስለዚህ ንክት አድርጋችሁ አላስገባችሁ ካለ ከታች ጻፉበት። ከታች በግራ በኩል መጻፍ ያለች አይደል? ሃይ ሎል ዜር የሚለው ፎሎ ፕላስ ፎሎ የሚለው እሷን ንክት አድርጋችሁ አስገቢን ስንቱ ልጅሽ ነን በሉ። እኔ ከሌለሁ እንኳን ልጆች ወንበር ላይ ያሉ ልጆች ያስገባቸዋል። እንደገና አሁን ይሄ ምን ስለሆነ ነው? ፓርቲ ላይ ስለሆንኩ ነው። ይሄ ደግሞ ላይቭ ላይ በሆን ይቺ አሁን ማከባት ማለት ነው። ይቺ ማከባት ምን ሆና ትመጣለች? ላይቭ ብላ ትመጣለች። እና እሷን ንክት ስታደርጓት ይችን አሁን የከበብኳትን ፓርቲ የምትለው ላይቭ ሆና በሰማያዊ ሆና ትመጣለች። እሷን ንክት ስታደርጓት ቀጥታ እኔ ቤት ላይቭ ላይ ተቀምጬ እያስተማርኩኝ ታገኙኛላችሁ ማለት ነው። ስለዚህ የምታደርጉት ምንድነው? በቀኝ በኩል እዚህ አካባቢ ማከብበት አለ አይደል? ታች እዚህ አካባቢ ታች በቀኝ በኩል ታች ላይ ምን ታገኛላችሁ? ማይክ ታገኛላችሁ። ገስት ላይ ሰዎች ሊኖሩም ላይኖሩም ይችላሉ፣ ግን ማይክ ታገኛላችሁ። ያችን ማይክ ንክት ታረጉና ትገባላችሁ። ከዛ እኔ ፐርሚሽን ስትጠይቁን ያስገባችኋለሁ። በቃ ስራ ጀመራችሁ ማለት ነው። አለቀ። ከዛ በኋላ ምንም ፕሮሰስ የለውም። ይሄ ነው በዋናነት። ስለዚህ ስለመጣችሁ አመሰግናለሁኝ። ኔትወርኩም ትንሽ ያዝ ስላደረገን ከዚህ በላይ መሄድ ስላልቻለ ነው። አመሰግናለሁ። መልካም ሰዓት ይሁንላችሁ። አሁን እችን ፕሮፋይሌን ምልክት እናደርግና ይታያችኋል አይደለ? እቺ እኔ ፕሮፋይል እዚህ ጋር እቺ ያከበብኳት ማለት ነው። እሷን አብረን እንንካ። ነክታችሁ ትገባላችሁ እንደዚህ። ያው ኔትወርክ ትንሽ ስለያዘው ፕሮሰስ እያደረገ ነው። እስከዛው እናንተ ፎሎ የምትደረግ ይቻለችን ፎሎ ምልክት ነች። ፎሎ ማድረግ ትችላላችሁ። ፎሎ ነክታችሁ ፎሎ ማድረግ እቺን ያሳያችሁ እቺ ፕላስ የሰው ምልክት አለች አይደል? እቺን ንክት ታደርጉና ፎሎ ትላላችሁ ማለት ነው። ከዛ ፎሎ አደረጋችሁ። እንደገና ሲስተሙን ከፈተልን። አሁን የምናደርገው ምንድነው? እቺ የምትታያችሁ ያቺ ፓርቲ ትላለች። እኔ ያለው ፓርቲ ላይ ነኝ ማለት ነው። የኔ ፕሮፋይል በትልቁ መጥቶ ፓርቲ ላይ ነኝ። ላይቭ ላይ ቢሆን ደግሞ እቺ ያከበብኳት ላይቭ ትል ነበር ማለት ነው። ስለዚህ አሁን አብረን እንካ ፓርቲ የምትለዋል ፓርቲ ነካሁኝ። ኦኬ ይሄ ፕሮሰስ እያደረገ ነው። ትንሽ ኢንተርኔቱ ደከም ያለ ስለሆነ ዊክ ሲሆን እንደዚህ ይሆናል ሁልጊዜ። እቺን ነካው። እንጠብቀው ትንሽ እንጠብቀው። ኔትወርክ ያው አንዳንዴ እንደዚህ አዛ ያደርጋል። ከምንፈልገው በላይ ሰዓት ወሰደብን። የኔትወርክ ችግር ነው እንግዲህ። ይዘው ጨርሳችኋል። እዚህ ጋር ያላችሁ እንኳን ብታቆሙ ጨርሳችኋል። ምክንያቱም የት እንደምትሄዱ ኦልሬዲ አሳይቻችኋለሁ። ከዚህ በኋላ የሚመጣው ምንድነው? ድጋሜ ኔትወርክ መለሰኝ። ምንድነው? እዚህ ጋር ይችን ፓርቲ የምትላለች አይደለ? እዚህ ጋር የማይከፍትልን ከሆነ ኔትወርኩ ልንገራችሁ። እዚህ ጋር ምንድነው የምናደርገው? ይቺ ፓርቲ የምትለዋን ስንነካ ኖርማሊ እኛን የት ይወስደናል ማለት ነው? ፓርቲ ቦታ ላይ ይወስደናል። ፓርቲ ቦታ ላይ ደግሞ ወንበር ላይ የተቀመጡ ብዙ ሰዎች ይታያሉ ማለት ነው። ሌላ አዲስ ነገር የለውም።
በጣም ብዙ ሰዎች ወንበር ላይ ተቀምጠው እየሰሩ እናገኛቸዋለን ማለት ነው። ቢጫ ወንበርና ሲሊቨር ወንበር፣ ቢጫው የሴቶች ነው፣ ሲሊቨሩ ነጩ ደግሞ የወንዶች ነው። ስለዚህ ንክት አድርጋችሁ አላስገባችሁ ካለ ከታች ጻፉበት። ከታች በግራ በኩል መጻፍ ያለች አይደል ሃይ ሎው ዜር የሚለው ፎሎ ፕላስ ፎሎ የሚለው እሷን ንክት አድርጋችሁ አስገቢን ስንቱ ልጅሽ ነን በሉ። እኔ ከሌለሁ እንኳን ልጆች ወንበር ላይ ያሉ ልጆች ያስገባቸዋል። እንደገና አሁን ይሄ ምን ስለሆነ ነው? ፓርቲ ላይ ስለሆንኩ ነው። ይሄ ደግሞ ላይቭ ላይ በሆን ይቺ አሁን ማከባት ማለት ነው። ይቺ ማከባት ምን ሆና ትመጣለች? ላይቭ ብላ ትመጣለች። እና እሷን ንክት ስታደርጓት ይቺን አሁን የከበብኳትን ፓርቲ የምትለው ላይቭ ሆና በሰማያዊ ሆና ትመጣለች። እሷን ንክት ስታደርጓት እኔ ቤት ቀጥታ እኔ ላይ ተቀምጬ እያስተማርኩኝ ታገኙኛላችሁ ማለት ነው። ስለዚህ የምታደርጉት ምንድነው? በቀኝ በኩል እዚህ አካባቢ ማከብበት አለ አይደል? ታች እዚህ አካባቢ ታች በቀኝ በኩል ታች ላይ ምን ታገኛላችሁ? ማይክ ታገኛላችሁ። ገስት ላይ ሰዎች ሊኖሩም ላይኖሩም ይችላሉ፣ ግን ማይክ ታገኛላችሁ። ያችን ማይክ ንክት ታረጉና ትገባላችሁ። ከዛ እኔ ፐርሚሽን ስትጠይቁን ያስገባችኋለሁ። በቃ ስራ ጀመራችሁ ማለት ነው። አለቀ። ከዛ በኋላ ምንም ፕሮሰስ የለውም። ይሄ ነው በዋናነት። ስለዚህ ስለመጣችሁ አመሰግናለሁኝ። ኔትወርኩም ትንሽ ያዝ ስላደረገን ከዚህ በላይ መሄድ ስላልቻለ ነው። አመሰግናለሁ። መልካም ሰዓት ይሁንላችሁ።